ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሙያ ፍቃድ እድሳት ላይ የመጨረሻ ቀነ ገደቡን እንዲሁም ደግሞ ያላሳደሰ ምን እጣ ፋንታ ይገጥመዋል የሚለውን የማደርሳችሁ ይሆናል። በተለይም የሙያ ፍቃድ እድሳት ጋር ተያይዞ የመጨረሻው ህዳር 30 2018 ዓ.ም ጀምሮ የሚያበቃና ከዛ በኋላ የማይራዘም መሆኑ ተገልጿል። ከዛ በኋላ ሙያ ፍቃድ ለማሳደስ የሚመጣ ማንኛውም የጤና ባለሙያ በመጀመሪያ ደረጃ ከዚህ በፊት በሲስተሙ የተመዘገበ መሆን አለበት። በሲስተሙ ካልተመዘገበ ግን አያሳድስም የሚሉ መረጃዎች ወጥተዋል ማለት ነው። ነገር ግን ይሄ የማያካትታቸው አንደኛ አዲስ ተመራቂ ከሆነ እንዲሁም ደግሞ ትምህርት አሻሽለው የመጡ ከሆኑ የማያካትት መሆኑና ይሄ እግዱ እነሱን የማይመለከት መሆኑ ተገልጿል ማለት ነው። በተለይም ግን አንዳንድ ሁኔታዎችም በተለይ ለማሳደስ አንዳንድ ተቋማት ላይ በተለያየ ምክንያት በተለይም አሰሪ ተቋማቸው የሚያውቀው ከሆነ የድጋፍ ደብዳቤ እንዲጽፍላቸው ኤክሴፕሽናል ኬዝ ሊሆን እንደሚችል መረጃ ተገልጿል። ከዚህ ጋር ተያይዞ በተለይ የስራ ጫና እንዲሁም በጸጥታ ችግር ምክንያት መድረስ የማይችሉ ከሆነ ከተቋማቸው ደብዳቤ አጽፈው እንዲያሳድሱ እንግዲህ ተገልጿል። ሁለተኛው አማራጭ ደግሞ ከስራ ልምድ ከሌላቸው ያ ማለት 2 ዓመት የስራ ልምድ ይጠይቃል። እንግዲህ ሙያ ፍቃድ ለማሳደስ ያንን ለማሳደስ ደግሞ ፍሪ ሰርቪስ ወይም ደግሞ የነጻ አገልግሎት ከ6 ወር እስከ 1 ዓመት ድረስ የነጻ አገልግሎት በሕክምና ተቋማት ላይ መስራት መቻል አለባቸው ማለት ነው። እሱን ከሰሩ በኋላ ያንን ደብዳቤ በማያያዝ በምግብና መድኃኒት ቁጥጥር ባለስልጣን እሱ ታይቶ ሙያ ፍቃዳቸው ይታደስላቸዋል ማለት ነው። እንግዲህ ለማሳደስ ምን ያስፈልጋል የሚለውን ስናይ አንደኛ የበፊት የሙያ ፍቃድ ሲፒዲ በየአመቱ 30 ሲኢዩ ያስፈልጋል። የስራ ልምድ፣ የትምህርት ማስረጃዎች ማለትም 8ኛ ክፍል፣ 10ኛ ክፍል እና 12ኛ ክፍል ኦሪጂናል እና ኮፒ እንዲሁም ደግሞ ትራንስክሪፕት የ8 እና የ10 እና የ12 ማለት ነው። ከዛ በተጨማሪ ትራንስክሪፕት ወይም ኦፊሻል ትራንስክሪፕት ያስፈልጋል ማለት ነው። ከዛ በተጨማሪ የግል ተቀጣሪ ሰራተኞች ደግሞ የግብር የከፈሉበትን ማስረጃ ግዴታ መሆኑ ተገልጿል። ለማመልከት በየክልሎቹ በተገለጹ በኦንላይን አድራሻ መሆን መቻል አለበት። ከዛ ኤክሴፕሽናሊ ግን አንዳንድ በተለይም የአዲስ አበባ ጤና ቢሮ ምናልባት ምንም እንኳን ቢያልፋቸው በክፍያ ወይም ደግሞ በቅጣት ማሳደስ እንደሚችሉ ገልጸዋል ማለት ነው። ነገር ግን አንዳንድ ክልሎች ከዚህ በፊት የተመዘገባችሁ ካልሆናችሁ ወይም ደግሞ ፖርታሉ ላይ ካልገባችሁ ሙያ ፍቃድ አናድስም የሚሉ መረጃዎች ስላሉ እነሱን አጥርታችሁ በቂ መረጃዎችን እንድትወስዱ ከክልል ስለሚለያይ ማለት ነው። ለነበረን ቆይታ እያመሰገንኩ ቻናላችን ሰብስክራይብ አድርጉ። ቤተሰቦችን መልካም ጊዜ